ሰላም ጋይስ እንዴት ናችሁ? ዛሬ በአዲስ ቪዲዮ ተመልሻለሁ። በዛሬው ቪዲዮአችን እንዴት አድርጋችሁ የዋትስአፓችሁን ቬሪፊኬሽን ነምበር በስልካችሁ እንዲገባላችሁ እንዴት ማድረግ እንደምትችሉ ማሳያችሁ። በጣም ብዙ ጥያቄዎችን በኮሜንት ላይ ጠይቃችሁኛል። በጠየቃችሁ መሰረት በዛሬው ቪዲዮ እንዴት በቀላሉ ማስተካከል እንደምትችሉ አሳያችኋለሁ። ስቴፕ ባይ ስቴፕ ነው ማሳያችሁ። ስለዚህ እስከ ቪዲዮ መጨረሻ አብራችሁን ቆዩ። ለዚህ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ እና ላይክ ማድረግ እንዳትረሱ። በተለይ ላይክ አድርጉ፣ ምክንያቱም ለእናንተ አይነት በጣም ይሄንን ነገር ለማስተካከል መሞክሩ እና ያቃታቸው ብዙ ሰዎች ሊኖሩ ይችላሉ። ለነዛ እንዲደርስላችሁ ላይክ አድርጉ። የመጀመሪያው ስቴፕ የሚሆነው ቤዚክ ነገሮችን ቼክ ማድረግ ነው። ቤዚክ ነገር የምንላቸው አሁን ለምሳሌ ስቴፕ 1 ላይ የመጀመሪያው ቼክ ማድረግ አለባችሁ ሲም ካርዳችሁ በራሳችሁ ስልክ መኖሩን እርግጠኛ መሆን አለባችሁ። ሁለተኛው ደግሞ ስትሮንግ የሆነ የሞባይል ዳታ ያስፈልጋችኋል፣ ወይም አሪፍ የሆነ ዋይፋይ ሊሆን ይችላል። የሞባይላችሁ ዳታ በጣም አሪፍ ኮኔክሽን ያለው መሆን አለበት። ሶስተኛው ደግሞ ዋትስአፕ አፕሊኬሽናችሁ ላስት ቨርዥኑን አፕዴት እንዳደረጋችሁ እርግጠኛ መሆን አለባችሁ። ይሄ ነገር ግራ ለሚገባችሁ እንዴት ማድረግ እንደምችሉ ላሳያችሁ። አይፎን የምትጠቀሙ ከሆነ አፕ ስቶር፣ አንድሮይድ ከሆነ ደግሞ ወደ ፕሌይ ስቶር ትገባላችሁ። የኔ አንድሮይድ ስለሆነ ፕሌይ ስቶር እከፍታለሁኝ። ፕሌይ ስቶራችሁን ከከፈታችሁ በኋላ ዋትስአፕ ብላችሁ ሰርች ታደርጋላችሁ። ዘን እዚህ ጋር እንደምትመለከቱት አምጥቶልኛል። ኦፊሻል የሆነ ዋትስአፕ ነው መጠቀም አለባችሁ። ሌላ ዋትስአፕ ምናምን አትጠቀሙ፣ ምክንያቱም ላይገባላችሁ ይችላል ኮዱ ማለት ነው። ስለዚህ ኦፊሻል የሆነ ዋትስአፕ ይሄኛው ስለሆነ ይሄን ከፍታለሁ። ደን ከዛ በኋላ እዚህ ጋር እንደምትመለከቱት በእኔ ኦፔን ብሎ ነው ያለው፣ ምክንያቱም አፕዴት አድርጌ ያለው እኔ። ኦፔን በሚለው ቦታ በእናንተ አፕዴት ብሎ ያመጣላችኋል። ስለዚህ አፕዴት ታደርጋላችሁ ማለት ነው። ሶ አፕዴት ካደረጋችሁ በኋላ አራተኛ ነገር ቼክ ማድረግ አለባችሁ። ስልክ ቁጥራችሁ ኢንተርናሽናልም እንዳስገባችሁ ቼክ ማድረግ አለባችሁ፣ ፎርማቱን ማለት ነው። አሁን ለምሳሌ አብዛኛው ሰው 09 ብሎ ነው ስልክ ቁጥሩ የሚያስገባው። ዋትስአፓችሁን ክሬት ስታደርጉ እዚህ ጋር እንደምትመለከቱት ፕላስ የሚለው ቦታ አለ። 25 1 ብላችሁ ከዛ በኋላ ኢትዮ ቴሌኮም ከሆነ 9 ብላችሁ የራሳችሁን ስልክ ቁጥር ታስገባላችሁ። ሳፋሪ ከሆነ ደግሞ 7 ብላችሁ የራሳችሁን ስልክ ቁጥር ታስገባላችሁ ማለት ነው። ደን ኔክስት ትላላችሁ ማለት ነው። ኔክስት ካላችሁ በኋላ ማይመጣላችሁ ከሆነ ሴቲንጉን በሁለተኛ ስቴፕ እንዴት ማስተካከል እንደሚችሉ እንመለከታለን ማለት ነው። ሁለተኛው ስቴፕ ደግሞ ሴቲንጋችሁን ማስተካከል ነው። ሶ ሴቲንግ እንዴት ማስተካከል እንደሚችሉ ላሳያችሁ። ዋትስአፓችሁን ኢንስቶል ያደረጋችሁትን ዋትስአፕ አንድ ጫን አድርጋችሁ ስትይዙ አፕ ኢንፎ ብሎ ያመጣላችኋል። እሱን ክሊክ ታደርጋላችሁ። ክሊክ ካደረጋችሁ በኋላ እዚህ ጋር እንደምትመለከቱት ፐርሚሽንስ የሚል አለ። ፐርሚሽንስ የሚለውን አንዴ ክሊክ በማድረግ እዚህ ጋር ኖት አሎውድ እና አሎውድ የሚሉ ነገሮች አሉ። እዚህ ጋር እንደምትመለከቱት በመጀመሪያ አሎውድ ይላል፣ የተፈቀደ ማለት ነው። እዚህ ጋር ደግሞ ኖት አሎውድ ይላል። ስለዚህ ኖት አሎውድ በሚለው ቦታ ያለውን ኤስኤምኤሱን ፎቶ እንደ ቪዲዮስ ምናምን የሚለውን እነዚህ ነገሮች አሎውድ ታደርጋላችሁ። እንዴት ነው የምታደርጉት የሚለውን ላሳያችሁ። እዚህ ጋር ኤስኤምኤስ የሚል አለ። እሱን አንዴ ክሊክ በማድረግ አሎውድ ታደርጋላችሁ። ምናልባት መጀመሪያ ሆኖ ከሆነ ችግር የለውም፣ ይሄንን ማድረግ አይጠበቅባችሁም። ሶ እዚህ ጋር ፎቶስ ኤንድ ቪዲዮስ የሚል አለ። እሱንም ክሊክ በማድረግ አሎው ታደርጋላችሁ። ደን እዚህ ጋር ፎን የሚል አለ። እሱንም አሎው እናደርጋለን። እያንዳንዷን አሎው እናደርጋለን። እዚህ ጋር ግን ኖቲፊኬሽን የሚል አለ። እሱን አንዴ ክሊክ አድርጋችሁ እንደነዛ አሎው አታደርጉም። እዚህ ጋር ተርፎ ነው የምታደርጉት። እዚህ ጋር ክሊክ የምትደረግ ነገር አለች። እሷን ክሊክ ስታደርጉ ኦን ያደርግላችኋል። ሶ አሁን ኦን አድርገናል ማለት ነው። ምንም ነገር አያስፈልገንም። ሶ ይህን ኦን ካደርጋችሁ በኋላ ትወጣላችሁ። እነዚህን ሙዚቃ እንደ አውዲዮ የሚለውንም አሎው ታደርጋላችሁ። ኮንታክቱንም አሎው ታደርጋላችሁ። እዚህ ጋር ያሉትንም ሁሉንም በተመሳሳይ መልኩ ካደረጋችሁ በኋላ ስቶሬጅ ኤንድ ኬች የሚል አለ። እሱን አንዴ ክሊክ አድርጋችሁ ክሊር ኬች የሚለውን አንዴ ክሊክ ታደርጋላችሁ ማለት ነው። ይሄንን እንዲህ ካደረጋችሁ በኋላ በቀጥታ እንወጣለን። ድጋሚ ወደ ሴቲንጋችሁ ከገባችሁ በኋላ ሰርች ባሩ ላይ ዴት ብላችሁ ትጽፋላችሁ፣ ዘንድ ይመጣላችኋል ማለት ነው። እዚህ ጋር አምጥቶልኛል። ስለዚህ ይሄንን ክሊክ አደርጋለሁ። ክሊክ ካደረጋችሁ በኋላ አውቶ ሴት ታይም የሚል አለ። እሱንም በእኔ ዩዝ ኔትወርክ ፕሮቫይደድ ታይም በሚለው ነው ያለው። በራሱ በኔትወርኩ ታይም ነው የምታደርጉት። ታይም ዞንንም ሴት ታይም ዞን አውቶማቲካሊ የሚለውን ተርን ኦን ታደርጋላችሁ። ከዛ በኋላ የሴቲንጉን ነገር ጨረስን ማለት ነው። ሶ ለሶስተኛ ስቴፕ እንመጣለን። እነዚህን ነገሮች ካስተካከላችሁ ይሰራላችኋል ብዬ አስባለሁ። ይህንንም ነገር አድርጋችሁም ካልሰራላችሁ መጨረሻ ላይ እንዴት አድርጋችሁ ከዋትስአፕ ቲም ጋር ኮንታክት ማድረግ እንደምችሉ ነግራችኋለሁ። ሶስተኛው ስቴፕ የሚሆነው ስልካችሁን ሪስታርት ማድረግ ነው። እነዚህን ነገሮች ካደረጋችሁ በኋላ ምንም ነገር መነካካት የለባችሁም። ስልካችሁን ሪስታርት አድርጋላችሁ ወይም ስዊች አድርጋችሁ ትከፍታላችሁ ማለት ነው። ሪስታርት አድርጎ ከተመለሰ በኋላ
ቅድም ያልኳችሁ ነገሮች ድጋሚ ታደርጋላችሁ። ወደ ዋትስአፓችሁ ትገባላችሁ። ወደ ዋትስአፓችሁ ከገባችሁ በኋላ አግሪ ኤንድ ኮንቲኒው። ከዛ በኋላ እንዳልኳችሁ የኢንተርናሽናል ኮድ ካስገባችሁ በኋላ እዚህ ጋር ሳፋሪ ከሆነ 7 ኢትዮ ቴሌኮም ከሆነ 9 ብላችሁ ዘንድ ስልክ ቁጥራችሁን ታስገባላችሁ። አሁን ለምሳሌ የኔ የመጀመሪያው ቁጥር 12 ቤት ከሆነ 12 ብላችሁ ነው የሚጀምሩት። 13 ከሆነ ስልክ ቁጥራችሁ የመጀመሪያው 13 እንደዛ እያላችሁ ነው የምታስገቡት። ይሄንን እርግጠኛ መሆን አለባችሁ። ሳፋሪም ላይ ሲሆን 7 ብላችሁ ዘንድ ከዛ ቀጥሎ ያለውን ማስገባት አለባችሁ ማለት ነው። እንደምትመለከቱ ስልክ ቁጥሬን አስገብቻለሁ። ዘንድ ኔክስት ትላላችሁ። እዚህ ጋር ኔክስት ብሎ አምቶልኛል። ኔክስት እንለዋለን። ኮሬክት ነምበር ብሎ ያመጣላችኋል። እዚህ ጋር የስ የሚለውን ክሊክ ታደርጋላችሁ። ኮንቲኒው ትላላችሁ። እንደምትመለከቱት በእኔ ሰርቶልኛል። ስለዚህ በዚህ መንገድ በቀላሉ የዋትስአፓችሁን ኮድ በስልካችሁ እንዲገባላችሁ ማድረግ ትችላላችሁ። ከዚህ ውጭ ግን ውጭ ሀገር ሆናችሁ በኢትዮጵያ ስልክ ቁጥር መክፈት ለምትፈልጉ ስልክ ቁጥር ታስገባላችሁ። ያስገባችሁ ስልክ ቁጥር ኢትዮጵያ ባለው ሰው ስልክ ውስጥ መሆን አለበት ማለት ነው፣ ኮዱ እንዲገባለት። ኮዱ ከገባለት በኋላ ለእናንተ መልሶ የሚነግራችሁም ሰው መሆን አለበት። በዛ መንገድ ኮዱን ከነገራችሁ በኋላ ማስገባት ትችላላችሁ ማለት በጣም ቀላል ነገር ነው። እነዚህን ሁሉንም ነገር አድርጋችሁ ከራሳችሁ ሳይሆን ከስልኩ ወይም ከእናንተ ሳይሆን ስልክ ቁጥሩንም ትክክል አስገብታችሁ ምንም ካልመጣላችሁ ኮዱ ችግሩ ያለው ከዋትስአፕ ቲም ጋር ነው ማለት ነው። ምናልባት ባን ተደርጋችሁ ሊሆን ይችላል። ብዙ ጊዜ ደጋግማችሁ ሞክራችሁ ከሆነ ኮዱ ድጋሚ እንዲላክላችሁ ለማድረግ ቢያንስ 7 ቀን መጠበቅ አለባችሁ። ከ7 ቀን በኋላ ይህንን አሁን ያሳያችሁን ነገሮች ካደረጋችሁ ኮዱ ሊገባላችሁ ይችላል። የነገርኳችሁን ነገሮች ካደረጋችሁ በኋላ ከገባላችሁ ይሰየው አሪፍ ነው። ካልገባላችሁ ግን ከ7 ቀን በኋላ ድጋሚ ትሞክራላችሁ። ከሞከራችሁም በኋላ 10 ደቂቃ ያህል መጠበቅ አለባችሁ ኮዱ እንዲገባላችሁ ማለት ነው። ያን ነገር ሁሉ ካደረጋችሁ በኋላ ካልሆነ አሁን የማሳያችሁን የመጨረሻውን ከዋትስአፕ ቲም ጋር እንዴት ኮንታክት ማድረግ እንደሚችሉ ችግራችሁን እንዴት ለነሱ መንገር እንደሚችሉ አሳያችኋለሁ ማለት ነው። መጀመሪያ ምንድነው የምታደርጉት? ፕሌይ ስቶር ላይ ትገባላችሁ። ፕሌይ ስቶራችሁ ላይ ከገባችሁ በኋላ ዋትስአፕ ብላችሁ ሰርች ታደርጋላችሁ ማለት ነው። ዋትስአፕ የሚል አለ። እሱን ዋትስአፕ የሚለውን ክሊክ ታደርጉና እዚህ ጋር ወደ ታች ወረድ ስታደርጉ አፕ ሰፖርት የሚል አለ። እሱን ክሊክ ታደርጋላችሁ። ክሊክ ካደረጋችሁ በኋላ እዚህ ጋር እንደምትመለከቱት ኢሜል የሚል አለ። የዋትስአፕ ሰፖርት ቲም ኢሜል ነው። ይሄንን ክሊክ ታደርጋላችሁ ማለት ነው። ክሊክ ስታደርጉ ቀጥታ ወደ ኢሜላችሁ ይወስዳችኋል። ከዛ በኋላ እዚህ ጋር ሳብጀክት የሚል አለ። ዋትስአፕ ቲም እንዲያስተካክልላችሁ የምትፈልጉትን ችግራችሁን ኮዱ አልገባልኝም ምናምን የሚለውን ነገር እዚህ ጋር ትጽፋላችሁ። እዚህ ጋር የምትጽፉት ነገር ግራ ለሚገባችሁ በዲስክሪፕሽን አስቀምጥላችኋለሁ። ከዲስክሪፕሽን ኮፒ አድርጋችሁ እዚህ ጋር ፔስት በማድረግ ትልካላችሁ ማለት ነው። እነዚህን ሁሉንም ነገሮች አድርጋችሁም ኮዱ እምቢ የሚላችሁ ከሆነ በቴሌግራም ኮንታክት ማድረግ ትችላላችሁ እኔን ማለት ነው። ስልክ ቁጥራችሁን አስገብታችሁ ለኮዱ ስትጠብቁ የሆነ የሚያመጣ ጽሁፎች አሉ። ብዙ ባን ተደርጋችኋል፣ የሆነ ነገር ሆናችኋል ምናምን የሚሉ ብዙ ጽሁፎች አሉ። ምን አይነት ችግር እንዳጋጠማችሁ በቴሌግራም ስክሪንሻት አድርጋችሁ ለኔ ላኩልኝ ማለት ነው። የቴሌግራም ሊንክ አስቀምጥላችኋለሁ። የዛሬ ቪዲዮ ይሄንን መስል ነበር። እስካሁን ድረስ ከኔ ጋር ይሄንን ቪዲዮ ያያችሁ የቆያችሁ በጣም አመሰግናለሁ። ቪዲዮ ለብዙ ሰው እንዲደርስ ላይክ ማድረጋችሁን እንዳትረሱ። እንድሰራ የምትፈልጉ ቪዲዮ ካለ ኮሜንት ላይ ጻፉልኝ። አሪፍ ቪዲዮ እንደሆነ ተስፋ አደርጋለሁ። በአሪፍ ቪዲዮ እስከምንገናኝ ሰላማችሁ ይብዛ። ይመቻችሁ።